ዛሬ ደግሞ ስለ ስደት ምናምን ነገር ልነግራችሁ ነው ማለት ነው። አውቃለሁ ስለ ስደት የማውራት ወቅት እንደሌለኝ ማለት ነው። ግን ዝም ብላችሁ ስሙኝ በቃ። እና እንዳችሁ ብዙ ጊዜ ሰው አበሻ ምናምን ብዙ ጊዜ ሲሰደድ ምናምን በቃ ስራ እንዳለ ማማረር በሉት በቃ ብዙ ጊዜ ብቻ ይደብሯል። ስደት ላይ ምናምን ስለ አበሻ ሰሙ በጣም ነው የሚያስጠላው ምናምን ሀገሩን በጣም ነው የሚወደው ሀገር ሲወጣ ማለት ነው። የሚሆንበት ምክንያት ስራው ነው ማለት ነው። ስራው በጣም አድካሚ ነው። ስደት ስራ በጣም አድካሚ ነው ምናምን ነገር ሀገር ላይ ስራ የምትገቡ ታውቁታላችሁ። ያው ስራው ይሄን ያክል እንዲህ ቢሆናሪ ነው ምናምን ነው ታውቃለህ። ስራው በቃ ሀገር ላይ ስራ ብትገቡ ምናምን ነገር ቢደክማችሁ የማረፍ ቻንስ አላችሁ ምናምን ነገር ማለት ነው። ቢያማችሁ የመውጣት ቻንስ አላችሁ ምናምን ማለት ነው። ግን ሀገር ስትወጡ እንደዚህ አይነት ነገር የለም። በቃ እንደዚህ ካሜራ ደቅኖባችሁ የማረፍ ላንትን የላችሁ ማለት ነው። ሀገር ስትወጡ በቃ ብቻ እንትን አለ አሁን የህይወት ህግ አለ። ካልተማራችሁ ምንም ነው የምትሰሩት። ካልተማራችሁ በጉልበታችሁ ነው የምትሰሩት። ከተማራችሁ ግን በጭንቅላታችሁ ነው የምትሰሩት። ይሄ የህይወት ህግ ነው። ብዙ ጊዜ ኢትዮጵያ ላይ አይሰራም። ባትማሩ እንኳን ጉልበት ብትገቡ እንኳን ማለት ነው በጉልበታችሁ ሰሩ እንኳን ቀለል ያለ ስራ ትሰራላችሁ ምናምን ነገር ቀለል ያለ ስራ ማንኛውም ስራ አታጡ ታገኛላችሁ ትሰራላችሁ። ሪል ነው ሲጀመር ሪል ነው። ብሩም እንደዛው ነው አውቃለሁ። ብሩም የትም አያደርሳችሁ ከእጅ ወደ አፍ ቢያመላልሳችሁ እንጂ ማለት ነው። ኢትዮጵያ ስራ ስሩ ምናምን ሄደላችሁ አይደለም። ግን እዚህ ሀገር ደግሞ ይሄ ነገር ህግ ነው። ይሄ ህግ ነው አይቶ ህይወት ላይ እዚህ ደግሞ ጸድቋል ማለት ነው። በቃ ካልተማራ በጉልበታችሁ የምትሰሩት ነገር አብዛኛው ለዚህ የሚሰራ ሰው ማለት ነው ስራው በቃ እንዳለ በቁጥጥር ስር ካሜራ እይታ ውስጥ ነው ማለት ነው ብዙ ጊዜ ማለት ነው የሚሆነው። እና ስራው በጣም አድካሚ ነው የስደት ስራ። በዛ ነው አብዛኛው የኢትዮጵያ ህዝብ ደግሞ ታውቁታላችሁ ስራ የሚባል ነገር አያውቅም። ቢሰራም ትንሽ ነው በስሱ ነው ደካማ ነው ብቻ አስተዳደግ ምናምን ነገር ስራ ገብቶ ከደከመ ወደ ቤቱ ይመለሳል ምናምን እንደዚህ አይነት ሙድ አለ ኢትዮጵያ ሪል ነው ወደ ቤቱ ይመለስ ምናምን ነገር። እዚህ ግን በቃ አማራጭ የላችሁ ብቻችሁ ሰው የለም። በዛ ላይ ጎረቤት ጓደኛ የሚባል ነገር የለም። እሱ ያናድዳቸውና ሀገር የሚያስመኛቸው ምናምን ነገር ይሄን ለማለት ያክል ነው። ያረዳልሽ ይመቻችሁ። ደግሞ ልክ ነው የሚሰራት ነገር የለም እንዳታርሙ ምናምን